እንዴት ናችሁልኝ? አይ ጀስት ቆየሁ ቪዲዮ ከለቀኩኝ ብሎግ ሰርች አላውቅም። ኦልሞስት ከወር በፊት ምናምን ነው የለቀኩላችሁ ላስት ቪዲዮ እና ተመልሻለሁ። ይሄን ብሎግ የማልሰራበት ምክንያት ምንም እንትን ስለሌለ ነው እንጂ እንደዚህ ሳስበው አሁን ብለው ግዴታ መሆን የለበትም፣ ስለ ክላስ መሆን የለበትም። ያ ግን ደግሞ ዛሬ ተምኔል ላይ ታዩታላችሁ ስለ አዲስ አበባ ዩኒቨርሲቲ። ያው እኔ ሰከንድ ይር ጨርሼ ወደ ሰርድ ነኝ። በዚህ 2 ዓመት ውስጥ ኤክስፔሪንስ ያልኳቸውን ነገሮች ላድርጋችሁና አዲስ የምትገቡ ካላችሁ እንዲሁም ደግሞ ፍሬሽማን ላይ ካላችሁ ይሄ ቪዲዮ በጣም ይጠቅማችኋል። ሰው ጀስት ኤክስፔሪንስ ሼር ላድርጋችሁ ነው። የመጀመሪያው ነገር ቢፎር ስለ አዲስ አበባ ዩኒቨርሲቲ ከማውራቴ በፊት 30 ሰብስክራይበር አለኝ ጋይስ። ማለት 30 ሰው ይዝ ብዙ ነው ለኔ። 30 ሰው ቴንክ ዩ እውነት 30 ሰው ማለት አስባችሁታል? አይ ነው እኔ ደግሞ ደስ የሚለው ከራሴ ጸባይ ማለት ነው ራሴ ነው ከራሴ ጋር ኮምፔር ማድረገው እና 30 ሰው ጌታን በጣም ነው የምወዳችሁ። በጣም ነው ቴንኪዩ ሰብስክራይብ ስላደረጋችሁ። ኮመንት የምትሰጡ ሰዎች አላችሁ። ኢን ፐርሰን ኦፍ ኮርስ ዩ አር ማይ ፍሬንድስ ምናምን ነገር ኮመንት ሰጡኝ ያላችሁ እና ደግሞ ብዙ ጓደኞቼ አስክድ ሚ ቱ ዱ ላይክ እንደዚህ ማውራት ማለት ነው። ለምን ዛሬ አላወራም? ለምን ስለ አዲስ አበባ ዩኒቨርሲቲ ኤክስፔሪንስ ነው ዛሬ የምነግራችሁ። በሌላ ቀን ደግሞ ሌላ ቪዲዮ እለቃለሁኝ እና በዚህ ክረምት ቶሎ ቪዲዮ ለመለቅ እሞክራለሁኝ እና ሌትስ ጌት ኢንቱ ኢት። እናመሰግናለሁ 30 ሰብስክራይበርስ። እውነት አም ሪሊ ሃፒ አሲሲ እና የመጀመሪያው ነገር አሁን ቪዲዮ መጀመር እንችላለን። ወልካም ባክ ቱ ማይ ዩቲዩብ ቻናል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ስጡ። አይ ሪሊ ላይክ ኢት ኮሜንት ስጡ። መጀመሪያው ነገር አዲስ አበባ ዩኒቨርሲቲ ለምንድነው ለምንድን ነው መምረጥ ያለባችሁ የሚለው በአንድ ስራ ይሄ ኢትስ ናት ስፖንሰርድ። ኦፖርቹኒቲ በጣም አለው። ብዙ ኦፖርቹኒቲ ማግኘት ትችላላችሁ። አዲስ አበባ ዩኒቨርሲቲ የምትማሩት ስትባሉ የምታገኙትን እንትን አስቡት። ላይ ግራጁዌት እና ኤኤ ምናምን ነገር ሲባል የሆነ እንትን የሚባል ነገር አለ፣ ኤክስፔክት የሚደረግ ነገር ካዝ ኢትስ ላይክ አስ አን ኢንተርናሽናል ዩኒቨርሲቲ ራይ። ሰው እንደዛ ነው የሚታሰበው። ኢትዮጵያ ውስጥ በተለይ አንደኛው እሱ አይደለም፣ አንደኛ ዩኒቨርሲቲ እሱ እንደዛ ነው የሚታሰበው። ያው ኦፖርቹኒቲ ቱ ወርክ ኢን ላይክ ብዙ ቦታዎች ማለት ነው። ሰው እንደሚታወቀው አዲስ አበባ ዩኒቨርሲቲ ብዙ ብራንቾች አሉ። ብዙ ብራንች የሚባለው ብዙ ካምፓሶች አሉት በውስጡ። እኔ ጓደኞቼ ታውቃላችሁ ኤንድ ሜቢ ግቢው የምታውቁት ሰውም ብሎግ ላይ ከዚህ በፊት ባሉት ብሎጎች ጋር ምናምን ነገር ስሰራ ኮሜርስ ለመማሪያው ሜክሲኮ ብራንች አለው ማለት ነው። ሰው ኮሜርስ ስለ ኮሜርስ ስለሆናችሁ ምክንያቱም በደንብ የማውቀው ስለ ኮሜርስ ስለሆነ ኮሌጅ ቫይብ ለእኔ ይሰጠኛል። የመጀመሪያው ነገር ቤት ሆኜ ነው የምማረው። ሰው ከቤት ወደ ካምፐስ እንሄዳለን፣ ከዛ ነው ወደ ቤት መልሱ ላይ እንደ ኮሌጅ ማለት ነው። ሁለተኛው ነገር ላይክ ኢትስ አ ካይንድ ኦፍ በጣም ከሶሻል ሳይንስ ጓደኞቼ እንደነገሩ እንዳየሁትም ከሆነ ኢትስ አ ሊትል ቢት ኦፍ ሃርድ ካምፓስ ውስጥ መማር። አይ ዶንት ኖ ሳምሃው ግን ኤቭሪቲንግ ኢዝ ላይክ በስኬጁል ለሚሄደው ስኬጁል መሄዱ አይደለም። ኤቭሪቲንግ ኢዝ ሲምስ ሃርድ ማለት በጣም ስትሪክት ናቸው። ሌሎች ካምፓሶች ጋር ጓደኞች አሉ የሚማሩ እና አያስገድም። እኛ አንጻር እኛ በጣም እንትን ነን። የእኛ ካምፓስ ሳምሃው ትንሽ ይከብዳል እውነት እና
ይከብዳል አላችሁ ጀስት ጭንቅላታችሁን ይከብዳል ምናምን ነገር ደማይንድ ግን ኮምፔር ስታደርጉት ከሌሎቹ ካምፓሶች ከሶሻል ሳይንስ ማለት ነው። ሶሻል ሳይንስ የሚሰጠው አይነታቸው ካምፓስ ነው የማውቀው ኮሜርስ፣ ኤፍቢ አንድ ሜን ካምፓስ ስኪዶ ማለት ነው። ከእነሱ ኮሜርስስ አለርበት ስትሬት አለርበት ላይክ በጣም እንትን ነው በብዛት ኮሜርስ ሲባል በታውቁት አይና ኢትስ በት በጣም የቅንጦት መኪኖች ምናምን ነገር ያሉበት ካምፓስ ነው ምናምን ነገር ግን ስናት አባላት የትምህርት ሂደታቸውም የትምህርት አሰጣጥ ሂደታቸው ምናምን ነገር እና በጣም አሪፍ ነው። ደግሞ ኮሜርስ ውስጥ ላይ መመረቅ በጣም ኦፖርቹኒቲ ያለው እኔ አሲያ ሎጂስቲክስ ስቱደንት እንዳየሁት ከሆነ የኛ ዲፓርትመንት ኢዝ ዘ ቤስት አይ ዶንት ኖ ሳምሃው አይ ጌት ኢት ላይክ እንኳን ገባሁ ሎጂስቲክስ ውስጥ እንኳን መረጥኩት ላይክ እንኳንም አክሰፕት አደረኩት የምልበት እንትን ነው እና ደስ ይላል በጣም ሰው ስለ ኮሜርስ ይሄን ነገር አልኳችሁ። ሌላው ነገር ደግሞ የምትማሩበት ላይክ አዲስ አበባ ዩኒቨርሲቲ ውስጥ መግባት ከባድ አድርጋችሁ አታስቡት። እኔ ፈርስት ቲንግ ማለት ነው 12 ውጤት መጣልን ምናምን ነገር ሰው I was a natural student እና I know it's a kind of like why you are changing to social science ግን ደግሞ ልንገራችሁ እኔ የቀየርኩበት ሪዝን አለ። በብዛት እኔ ማለት ነው የማላምንበት ነገር አላደርግም። I will never do that ካላመንኩበት I was like why should I do that ምናምን ላይ መሰለኝ። ሶ የመጀመሪያው ነገር ዳርሷል በጊዜው ውጤት በጣም ነው ነገር ካምፓስ መምረጥ መግባት አለብን። ሁለት አማራጭ ነው ወይ አዲስ አበባ ዩኒቨርሲቲ ወይ ደግሞ አስቱ መግባት ነው። አስቱ አዳማ ያለው አስቱ አለ፣ አዲስ አበባ ያለው አስቱ አለ እና ሁለቱም የሚሰጡት የናቹራል ኮርሶች ነው። አይ ዶንት ኖ ዲፕሊ ስለነሱ ግን ኢትስ አባውት ኒውትሪሽን ኢንጂነሪንግ ሶፍትዌር ኢንጂነሪንግ ምናምን ይሰጣሉ እዛ አይወጣት ሰው the concept እኔ ማለት ነው when I was grade 9 10 ምናምን ነገር ሜዲሲን ውስጥ መግባት እንደማልችል አውቃለሁ cause I have the fear of blood. I don't know the fear of blood ምን እንደሚባል by the way እዚህ ጋር ቆይ ሰርች አድርጌ እዚህ ጋር አስቀምጥላችኋለሁ። እሱ I would never do that. So medicine ከጭንቅላቴ ውስጥ ወጥቷል ማለት ነው። So ሁለተኛው ነገር ኢንጂነሪንግ የሚለው ቃል አይ ነው ኢንጂነሪንግ ውስጥ በጣም ብዙ እንትኖች አሉ ዲፓርትመንቶች አሉ። I know that ግን somehow I don't like it እውነት I don't like it። እኔ ኢንጂነሪንግ የሚባል ነገር መማረው እንትን አይደለም። So what was that like? Oh my god እና I can't ሁለቱን ዲፓርትመንቶች so nutrition I love nutrition መማር ምናምን ነገር እና I would love it I'm sure nutrition ነው ግን እሱ ነው መማር so ያለኝ አማራጭ የሶሻል ሳይንስ ዲፓርትመንቶች ሳይ it's a very very interesting so my dad social science ነበርና ያልባል በደንብ ስለነሱ ነው and he recommends me social science እንደማለት so okay ሳዩ ዲፓርትመንቶችን ጎግል ሳደርግ ምናምን it's a little bit like they asked me በጣም እንትን እና ዘመኑ የሶሻል ሳይንስ ስቱደንቶች ያ ፍሬሽመን እንደጠበቁት አልነበረም። ሽምደዳ የሚባል ትምህርትን ያልወድም ታውቁኛላችሁ። ሽምደዳ ትምህርትን ያልወድም እኔ እውነት መሸምደድ የሚባለው ነገር ጭንቅላቴ ላይ የለም። አልሸመድድም። አሁንም ሳነበው አሁንም ኤኒቲንግ ሳነብ ያንን ነገር አውቅ መሆን አለበት። I was like I asked myself ይሄን ነገር አውቄዋል ተረድቼዋለሁ ተረድቼዋለሁ so it's very important to know that አንቺ ሸምድጄ ምናምን ነገር የሚሆን ነገር የለም። እኔ አልወድም
በተፈጥሮ መሸንደል አልወድም። እኔ ሂስትሪ ራሱ 9 እና 10 ላይ 10ኛ ክፍል ይሻል ነበር እንደው ሂስትሪ አይካት 100 አይ ቲንክ ያገኘሁበት ሰዓት አለ ሂስትሪ። እሱንም በቃ እስቲ እንዴ ከተማርኩት በደንብ መስራት አለብኝ ብዬ የ10ኛ ክፍል 9ኛ ክፍል ብዙም አልነበረም አይ ቲንክ ብቻ አይ ዶንት ኖ አልወድም። ጂኦግራፊ ምናምን እንትን ነበራቸው ካልኩሌሽን ምናምን እሱ ፓርት ደስ ይለኛል። ከዛ ውጪ የሶሻል ሳይንስ እንትኖቹን አልወዳቸውም ትምህርቶቹን። ሶሪ የምትወዱ ሰዎች ትናላችሁ ኦር ሳምንት ሳይዶ ብቻ ፍሬሽመን ላይ ጥሩ አልነበረም። ፍሬሽማን ላይ ስትገቡ እንደምትባሉት ፍሬሽማን ላይ ነው መስራት የምትችሉት፣ ሌላው አመት በጣም ከባድ ነው ምናምን ነገር ትባላላችሁ። ግን my attitude it's not about freshman, it's not about freshman or it's not about grading or grade ማግኘት ፎር ማምጣት ነው። ከዚህ በፊት like ባለው ቪዲዮ አይታችሁ ይችላል። ሌላ ግሬድ አልሰራም አለባት ቢሄቪየር ኦፍ ማይንድ ሶ ፍሬሽማን ላይ ነው ፎር ማምጣት የምትችሉ። ፍሬሽማን ላይ ጥሩ ካልሰራችሁ ካለቀላችሁ የሚባል ነገር አለና እሱንም ስለማቅ እኔ ከሰርኩኝ እንደዚህ ባልገባ አንዱ ምናምን አልኩኝና ሰከንድ ላይ ሎጂስቲክስ ያገባሁኝ ግድ ትምህርቶቹ በደንብ ማወቅ ጀመርኩኝ። ሎጂስቲክስ ነው የምማረው። ሰው ስለ ሎጂስቲክስ ሜጀሮች አሉ፣ ስለነሱ ማወቅ አለባችሁ በደንብ አለባችሁ። እና በጣም አሪፍ ነበረ። ፍሬሽማን ላይ አሪፍ አልነበርኩም። ሰከንድ ላይ ደግሞ አሪፍ ሆነ ማለት ነው። አሪፍ እየሆነ መጣ። እኔ ማለት ነው በጣም አንዳንዴ ይኸውላችሁ መረዳት ያለባችሁ ነገር አለ። እውነት ለመናገር እሱ ምንድን ነው me and my friend was discussing about grading ምናምን ነገር ከዚህ ብቻ ብሎጌ ላይ ማለት ታውቃላችሁ። ያው ዲስከስ ማድረግ ስንጀምር ስለ ግሬድ we found out like ሁለታችንም ኤክስፔሪየንስ አድርገናል። ይሄን ነገር እንዴት ነው ፎር አምጥቶ የተመረቀ ሰው or በማድረግ በሚለው ያዘው የተመረቀ ሰው ሪል ወርኩ ላይ ማስታችሁ ስሩ ምናምን ነገር ሲባሉ they didn't do it why አይሰሩትም። ግን ማለት ነው እሱ መስራት ያለባችሁ ሃይ ስኩል ላይ ፎር ራንክ አንደኛ ሁለተኛ ወጣችሁ ነው። በሱ ምን ያላምንም ቱ ቢሆንስት ግን it's not about ranking ግን I don't compete myself በተለይ የሆነ ሰዓት ላይ I just got myself in the math level እና ራሴን ኮምፔር ማድረግ ያቆምኩበት ሰዓት ነው። ላይ ከ11ኛ ክፍል መጨረሻ ጋር ብቻ 12ኛ ስንገባ ስዊች ነው የሚባለው ያደረኩበት ታይም። ምክንያቱም I don't compare myself with others ምናምን ነገር። አዲስ አበባ ዩኒቨርሲቲ ላይ ስትገቡ መጀመሪያ የሚያጋጥማችሁ ነገር ዩኤቲ ኤግዛም የሚባል ነገር አለ። ዩኤቲ ኤግዛም is about general ነው። ኤሲቲ አይነት ነገር ነው የምትፈተኑት፣ እንግሊሽ እና ማት ማለት ነው። እኛ መጀመሪያ ላይ ስንፈተን there was tricky questions ግን አሪፍ ናቸው። አንዳንዴ ምን አይነት ጥያቄ ያጋጥማችኋል መሰላችሁ? ጥያቄው በጣም ቀላል ነው እኮ ግን you were asking yourself የማ መስራታችን ግን ጥያቄው ምንም ማትራሱ ሰው ነው መስራት አይጠበቅባችሁም። እዛው ብላችሁ መመለስ የምችሉትን ጥያቄ ትሪኪ በሚመስል መንገድ ያመጡላችኋል። ከዛ በቃ እሱን ሪላይዝ አታደርጉትም፣ ፌል ታደርጋላችሁ ነው። ዩኤቲ ስትሰሩ ኤስኤቲ ስትለማመዱ ምናምን ነገር ግሩፖች ይኖራሉ፣ የዩኤቲ ጥያቄዎች ያሉበት ምናምን ነገር ቴሌግራም ላይ እኔ እዛ ላይ ነበረ ሳይ የነበረ ጥያቄዎቹን። ግን ደግሞ ከገባኝ በኋላ ብዙም አልከበደኝም። I think that was really good እና ቀለል አድርጋችሁ ጭንቅላታችሁ ፍሪ አድርጋችሁ ተፈተኑ። ዩኤቲ አለ። ዩኤቲያችሁና የማትሪክ ሪዛልታችሁ
ነው አንድ ላይ ሆኖ it depends on the department that you chose ምክንያቱም self sponsored እና government የሚባል ነገር አለ መጀመሪያ ላይ ስትገቡ እና self sponsored ከሆናችሁ you have a chance to choose what you will learn ራንክ ታደርጋላችሁ ከአንድ እስከ 3 ማለት ነው ሶ ራንክ ካደረጋችሁት ውስጥ UAT እና እንትን ምንድነው የሚባለው UAT and ማትሪካችሁ አንድ ላይ ሆኖ ከዛ ከሶስቱ ዲፓርትመንት ውስጥ ለዚያው አንደኛው ጋር የሚሆነው ላይክ ሃይ ሌቭል ላይ ስትሆኑ አንደኛው ሊሰጣችኋል ከዛ ሁለት ሶስት ከሶስቱ አታጡም ነው ሰልፍ ስፖንሰር ስትሆኑ ማለት ነው እንደ ገቨርንመንት ስትሆኑ ግን you have a competition በጣም ኮምፒቲሽን አለባችሁ ምክንያቱም ሰልፍ ስፖንሰሮች በደንብ ከሰሩ ወይ ደግሞ ሰልፍ ስፖንሰሮች እንደነገርኳችሁ ከአንድ እስከ 3 ራንክ አድርገው ነው መጀመሪያ ገብተው ከዛ እንትን የምትመርጡት የሚሰጣችሁ ማለት ነው እና ገቨርንመንት ጋር ስትሆኑ ግን ፍሬሽማን ላይ እንደ ኖርማል ተማሪ ትማሩና ሰከንድሪ ላይ ነው የቲንክ የምትመርጡት ሶ ሰከንድሪ ላይ ነው ሰፓሬት የሚደረገው ምን ፊልድ ላይ እንደምትገቡ ሶ አሁን ለምሳሌ አንደኛ ላይ የመረጥኩት ኮርስ ካደረሰኝ እገባለሁኝ ነው ምናምን ነገር እና ሶ ሰልፍ ፕሮሰስ ሆነ በደንብ ሁለታችሁ ስሩ ምን ዲፔንድስ ኦን እናንተ ጋር ያለው ነገር UAT-ያችሁ ማለት መሆን አለበት ማትሪካችሁ ማለት መሆን አለበት ሁለቱም አሪፍ ሲሆን አሪፍ ዲፓርትመንት ይደርሳችኋል በተለይ ሰልፍ ስፖንሰር ሆናችሁ you have advantage to like choose what you want to learn እና አንድ እንትን ላይ ሰከንድሪ ላይ ማወቅ ያለባችሁ ነገር ማለት ነው ከመረጣችሁ በኋላ እኔ ብዙ ያጋጣሚ ነገር ስላለ ልንገራችሁ ሼር ላድርጋችሁ የኔ ሎጂስቲክስ ዲፓርትመንት ነው ሶ ሎጂስቲክስ ነው የሚገባው የታወቀ ነገር ነው ግን አንዳንዴ ሰልፍ ስፖንሰርድ ስትሆኑ ማለት ነው ሜቢ ሶስተኛው ላይ መረጣችሁ ደርሷችሁ ከዛ አይ ዋንት ቱ ሁለተኛው ጋር ያለው ለምፈልገው ብትሉ በጣም ከባድ ነው ለመቀየር ስለሚከብድ እናንተም ሶ ሰልፍ ስፖንሰርድ ከሆናችሁ እንዳልኳችሁ ነው የመጀመሪያው ላይክ ራንክ ካረጋችኋቸው ሶስቱ ማለት ነው ከሶስቱ ሶስተኛው ደርሷችሁ አይ እኔ በቃ ሁለተኛው ጋር ነው የምፈልገው ሁለተኛው ጋር ቀይሩልኝ ኦር አንደኛው ጋር ነው የምፈልገው አንደኛው ላይ ቀይሩልኝ ብትሉ ኢቨን ማለት ነው እንትን አለው አይደለም ከፍ ፖይንት አላቸው እያንዳንዱ ኮርስ እያንዳንዱ ዲፓርትመንቶች ከፍ ፖይንት አላቸው ኢኮኖሚክስ የምትገቡት በዚህ ያክል ነው ቢኤስ የምትገቡት በዚህ ያክል ነው ሎጂስቲክስ በዚህ ያክል ነው ሶ ኢቨን እናንተ ራንክ ያደረጋችሁት ሁለተኛ ላይ ኢኮኖሚክስ ቢሆን እና ሶስተኛ ላይ ደግሞ ቢኤስ ቢሆን አይሆንም እንደሱ ቢኤስ አንደኛ አድርገን ነው ሁለተኛ ኢኮኖሚክስ ነው ሶስተኛ ደግሞ ሎጂስቲክስ ብንል የሎጂስቲክስ ካት ኦፍ ፖይንት እናንተን ማስገባት እየቻለ የእናንተ ኦልሞስት ምክንያቱ ካት ኦፍ ፖይንታችሁም አልፎ ኢቨን እንትን ውስጥ ማስገባት የቻለው ካት ኦፍ ፖይንት 63 ቢሆን የኢኮኖሚክስ የሎጂስቲክስ 62 ቢሆን ነው ያለው የእናንተ 64 ቢሆን መግባት የቻላችሁ ኢኮኖሚክስ እና የመደባችሁ ሎጂስቲክስ ከሆነ ሄዳችሁ ካት ኦፍ ፖይንቴ ያስገባል ሶ ቀይሩልኝ ስትሉ ኢትስ ሃርድ ኢቨን እንደዛ ሆኖ እንኳን ካት ኦፍ ፖይንታችሁ ሳይገናኝ ማለት ነው ካት ኦፍ ፖይንታችሁ ማያስገባችሁ ጀስት የምትመርጧቸውን ኮርሶች በቻላችሁት መጠን በተለይ ሰልፍ ስፖንሰር የሆናችሁ ሰዎች የምትሆኑ ሰዎች የምትመርጧቸውን ኮርሶች ሶስቱንም በደንብ አይታችሁ በደንብ በቃ እነዚህ ኮርሶች ብማራቸው I want to get into it ምናምን ነገር የምትሉት ከሆነ ኢትስ በጣም አሪፍ ነው ከዛ ውጭ ራንደምሊ ከመረጣችሁ በቃ ራንደምሊ መርጣችሁ በቃ ማትፈልጉትን ኮርስ ተሰጣችሁ ምንም አማራጭ የላችሁም so please choose wisely እኔም እንደዛ ነው የማደርገው ያደረኩትም ብቻ የኔ አሪፍ ነበረ ትውስት so አዲስ ዩኒቨርሲቲ መግባት የምትፈልጉ ሰዎች just don't think about ይሄን ያህል በጣም ከባድ አይደለም እራሳችሁ ላይ ስሩ ይሄን ያህል ስለ አዲስ አበባ ዩኒቨርሲቲ ካልኳችሁ ኦልሞስት ትንሽ ነገር ነው የነገርኳችሁ ሌላ ቀን ኮሜንት አድርጉልኝና I'm gonna like
በሰፊው በደንብ እንትን ሆኜ ስትራክቸር ሆኜ እነግራችኋለሁ። ችግር የለውም። እና አሁን እየዘነበ ነው። It's raining. So አንዳንድ ቶፒክ እና ይህ ቪዲዮ እንዲረዝም ማለት ነው። አሴ ጀነራል የዩኒቨርሲቲ ተማሪ ስትሆኑ ደግሞ ማድረግ ያለባችሁ ነገር እና እኔ በትንሹ የጠቀመኝ ነገር ሰርቫይቭ ለማድረግ ማለት ነው የጠቀመኝ ነገር ሊጠራችሁ ስለ ኢስናት ኦንሊ አባት አዲስ አበባ ዩኒቨርሲቲ የምትማሩ ሁላችሁ የትኛው ዩኒቨርሲቲ የምትማሩ ኦፍኮርስ ይለያያል። ከዩኒቨርሲቲ ማድረግ እንዳለባችሁ በትንሹ አሴ ጀነራል ምክንያቱም ይለያያል። ከዩኒቨርሲቲ ሁላችሁም በሴም የሆነ ስታንዳርድ ይኖራችሁ ማለት በጣም ከባድ ነው። ኢንጀነራል የመጀመሪያው ነገር ዲስፕሊን ነው። ዲስፕሊን መኖር አለበት ስፔሻሊ ማለት ነው። አሁን እኔ እንትን የለም ከቤት እንዳልኳችሁ ነው። ከቤት ካምፓስ ነው። ከዛ ትገባለች እና እኔ ላይክ እንደ ኮሌጅ ነው ማይ የኔ ዩኒቨርሲቲ ብያቸዋለሁ። ከቤት ወደ ኮሌጅ ከኮሌጅ ወደ ቤት ነው። ኤስናት ምንም ልዩ እንትን የለውም። ዶርሚተሪ ይዛችሁ የምትማሩ ሰዎች you need to be more disciplined and you need to be more focused on your goal. የመከብኩ አይደለም ግን ደግሞ you have to be more like ሁለተኛው እና በጣም ወሳኝ ነገር ደግሞ የምትማሩት ነገር ወቁ። ይህንን በደንብ ነው የምናገረው። እውነት በደንብ ነው ማስታወሳችሁ። የምትማሩትን ነገር አውቃችሁ እንዴት መማሩት ነገር አላውቅም እንዳትሉ። ግን አንዳንድ ሰው አያውቅም። ስለ ማኔጅመንት ተምሮ የማያውቀው ነገር ይኖራል። የማያውቀው ነገር ስላችሁ ስለ ማኔጅመንት ተምሮ እኔ ስለ ማኔጅመንት የሚመለከት ነገር ስጠይቀው የማያውቅ ሰው ከሆነ ምንድን ነው የተማርከው? ኦር እኔ አንድ ኢኮኖሚክስ የተማረ ሰውን የሆነ ነገር ስለ ኢኮኖሚክስ እንዲሰራ ስጠይቀው የማያውቅ ከሆነ ኢትስ አ ሬድ ፍላግ፣ ሪሊ ሬድ ፍላግ። ስለ ኢኮኖሚክስ የተማረ ሰው ስለ አካውንቲንግ አልጠይቀውም። ወይ ሹድ አይ አስክ ሂም። ሶስተኛው ነገር ሌላ ስኪል ተማሩ፣ ተጨማሪ ለምሳሌ ላንጉጅ ተማሩ ኦር ሳምቲንግ ኤልስ ለማወቅ ሞክሩ፣ ለማወቅ ጣሩ። እውነት በጣም ለማወቅ እንትን በሉ። ለመጠየቅ አትፍሩ፣ በጣም ለመጠየቅ አትፍሩ። እኔ አንዳንድ ሰው የሆነ ነገር ስጠይቁት እንዴት ይሄን አታውቂም የሚል ሰው የለም። እኔ እንደዚህ አይነት ሰው በጣም ለመናገር እሞክራለሁ፣ ግን አምገነሴ ስናት ጥሩ አይደለም። ስላላወቅኩት ነው የጠየቁት ወይ ደግሞ ስጠይቀኝ አላወቅኩትም ያለ ነገር ስናት ማይ ፎልት፣ ግን ለማወቅ እየጣርኩኝ ነው። በዛ ነው ask you so you should be answer it like politely እንጂ ለምን እንዴት አታውቂም ምናምን ነገር አይኪው ቢለካ ሜቢ እኔ ከሱ ልበልጥ እችላለሁ እኮ አይኪው ቢለካ ወይ ደግሞ እስቲ አይለካም እንጂ የምናውቀው ነገር ተብሎ እየተዘረዘረ ቢለካ እኔ ከሱ ልበልጥ እችላለሁ እኮ። ግን ደግሞ እንደዚህ እኔ ለማወቅ እሞክራለሁ፣ ያንዳንዱ ነገር ለማወቅ እጥራለሁ። ሰው it's gonna be helpful። responsibility ያለባችሁ ይሰማችሁ። ቤተሰብ ዩኒቨርሲቲ ሲልካችሁ ወር ደግሞ እንትን ሲላችሁ የእናንተን ስንት ነገር አድርጎ ነው ላይክ ለእናንተ እዛ ጋር ለመቆም ስንት መስዋዕት የሆነ ሰው አለ ከኋላችሁ ከጀርባችሁ ነው ኮሌጅ ውስጥ የምትመጡት እንትን ለማለት አይደለም። እኔ በጣም የምታዘበው ነገር ልቀራችሁ በነዚህ መጥራችሁ ካምፓስ መታችሁ ስለ ሰው ህይወት የምታወሩ እከሌ እንደዚህ እከሌ እንደዚህ ሆነች፣ እከሌ እንደዚህ ገባች፣ እከሌ እንደዚህ ነች፣ እከሌ እንደዚህ ያመጣች፣ እከሌ እንደዚህ ወደቀች፣ እከሌ እንደዚህ ነው ውጤቷ፣ እከሌ እንደዚህ ነች የምትሉ ሰዎች
እውነት I have no words እንደዚህ ይሄ እኮ ተራ ነገር እኮ ነው። ተራ በጣም ተራ ነገር ነው። I mean if you are talking about ስለሆነች በጣም በህይወቷ ሰክሰስፉል ስለሆነች ወይ በስራዋ ሰክሰስፉል ስለሆነች ሰው እንደዚህ አድርጋ እንደዚህ ሆነች እያላችሁ ብታወሩ it's gonna be experience, it's gonna be like እኔ የምማርበት ነገር ይኖራል፣ እኔ የማውቀው ነገር ኦኬ እንደዚህ ማለት ካብዬ የምረዳበት ነገር ይኖራል። ግን it's not high school እየተማራችሁ አይደለም። you are in college or campus or in university, you are in university ማለት ደግሞ it's not እንትን አይደለም ከዩኒቨርሲቲ ቀጥሎ ስራ የሚባል ኮንሰፕት። ሶ ያንን ስራ መስራት የምትፈልጉ ከሆነ just think about your department or your knowledge or your experience። ከሌ እንደዚህ ሆነ፣ ከሌ እንደዚህ ያደረገች፣ ከሌ እንደዚህ ሆነ I experienced it guys እና it was like በጣም ነው የምታዘበው እንደዚህ አይነት ሰው and አሁን ላይ I feel like እና እማዝነው ግን አላስለትም ኦፍኮርስ የራሳችሁ መብት ነው። ይሄ መብታችሁ ነው። ስለሰው ማውራት፣ ስለሰው እንደዚህ ሆነች፣ እንደዚህ ያደረገች፣ እንደዚህ ምናምን ማውራት it's your እንትን ካምፓስ መብታችሁ it's your ምርጫ። ብዙ ኦፕሽን መጥቶላችሁ የመምረጥ ኃላፊነቱ የእናንተ ነው። ሶ ሜቢ የሆነ ነገር ከጀርባችሁ አስቀምጣችሁ ይችላል እዛ የምታወሩት ግን እኔ በጣም የሚገርመኝ ነገር እሱ ነው። ከሌ እንደዚህ ውጤት አመጣ፣ ከሌ እንደዚህ ወደቀ፣ ስራ ይብላችሁ ማለት ነው። it's very risky እና አንገለሴ ካምፓስ ጓደኛ አታብዙ፣ ጓደኛ አታብዙ። ለምንድነው ጓደኛ የምታበዙት? በብዛት ለጭንቅላቴ ጤንነት አስባለሁ፣ ለራሴ ጤንነት አስባለሁ። ብዙ ሰርክል አታብዙ። ብዙ ጓደኞች ባይኖራችሁ መርጣለሁ። just pick the real one or two friends በቃ በቃ። ከዛ ውጪ ምንድነው ካምፓስ ውስጥ ጓደኛ ማብዛት? I prefer to be like alone most of the time እና I do that every time like ጓደኛ ማብዛት ምናምን ነገር it's not እኔ ይቅርታ ሰላም ስለሚነሳኝ ነው to be honest, to be sure ሰላም ይነሳኛል። በቃ so ዛሬ ይሄን ያህል በጣም አወራኋችሁ። ቀጣይ ቪዲዮ ላይ ደግሞ የማወራላችሁ ነገር እናንተ መርጣችሁ እንትን በሉኝ። ትንሽ ኤክስፒሪየንስ ነው ሼር ያደረኳችሁ እና I'm free to communicate with you guys። ቪዲዮ መስራት ከብዶኝ አይደለም ግን አንዳንዴ I